በአሸባሪነት የሚያስፈርጅ ከሆነ መቼም ቢሆን ሊቀጥል ይችላል። በዚህ ጉዳይ ራሴን አውቃለሁ። የሚያስፈራኝም የሚያስጨንቀኝም ቅንጣት ታክል ነገር የለም። ይቺን አጋጣሚ ጠብቀው ከሀገር ስወጣ ይቺን ወረቀት ለቀቁ ክስ ተመስርቷል ሲባል እኔ በዚሁ እንድቀር ማለት ነው። በዚህ የምቀርበት ምንም ምክንያት የለም። ደብዳቤ ቢጻፍ መጥቼ ነው ዋጋ የምከፍለውና መውጣቴን እግሬን ጠብቃችሁ በዛው እንድቀር ለማስፈራራት ከሆነ በጣም ተሳስታችኋል ማለት ነው። ምን ሞትለት ዓላማ አለን። ምን ሞትለትም ዓላማ ክራችን ማህተባችን ስለሆነ አንፈራም። ያ እየታወቀ ወደ ሀገር ውስጥ እንዳይገባ የሚል ደብዳቤም ተዘጋጅቶ እንደነበረ እስካሁን ወጪ እንዳልሆነ የሰማነው መውጣቴ ሀገር ውስጥ እንደሌለው እየታወቀ ለምንድን ነው ሀገር ውስጥ እንዳይገባ የሚል ደብዳቤ ሊጻፍና ሊረቀቅ የሚችለው? ስለዚህ ክርስቲያኖች፣ ኦርቶዶክሳውያን እኛን ለመከፋፈል አገልጋዮች ጥለን እንደሸሸን እንደፈረጠጥን ለማድረግ የሚደረገው ነገር የትም አያደርስም። ከ3 እና ከ4 ቀን በኋላ አዲስ አበባ ላይ ጉባኤ ይኖረናል፣ ባህር ዳር ላይ ይኖረናል፣ ጋምቤላና አሶሳ ላይ